ምን አይነት ሚስት ላግባ እማማ ዝናሽ? ደስ ያለን ደስ የምትወደውን ተሁሉ ቆንጅና ተመምረጥ ጠባይ ነው የሚያስፈልገው። ቆንጆ ስትሆን ብትውል ጠባይ ከሌላት ነገ ጠዋት ትፈናከታላችሁ፣ ትማታላችሁ። ጠባይ ከሌለ አመል ማለት ነው። ቆንጆ ሲሆኑ ውለው አመል ጠባይ ከሌላቸው ይፈናከታሉ፣ ይደባደባሉ ባልና ሚስት እና ተቆንጅናም ጠባይ ያላት አመል ያላት እና ደግሞ የኑሮ ውድነት ነውና ስራ ያላት አግባ። እሺ አሁን አንቺን አሉ የት ነው ግን ሰፈሯ? እኔ አላውቅም። አታዛብ የሴትዮ ጠንቋይ ናችን። ምን አድርገዋት ነው? ተውፊት ይሄንን ቀሚሷን ተወደዋሏ ወደ ላይ ገልባ ቂጧን አፈንድዳ ቂጧን አፍንጫ ላይ አድርጋ ትጨፍርብኛለች። ስትመጣ የወንበሩን አንስቼ ልመታትን እዳይ ትጨፍራለች። ቂጧን አፍንጫዬ ላይ እዚህ አፍንጫዬ ላይ እና አፌ ላይ አድርጋ። በወታደር አይደል እንዴ የሚጠበቁት እርሶ? እዛ እኮ ወታደር ዞሮ እሪ ብዬ ስጮህ ዞሮ ሲመጣ ወታደሩ ተዚህ በራ ትሄዳለች። እዛም ዘካራት ቤት ሲሄድ ዘካራት ቤት ገብታ እንደሱ ይህንን ቀሚሷን ወደ ላይ ገልባ ቂጧን አፈንድዳ አፌ ላይ አፍንጫ ላይ አድርጋ ትጨፍራለች። ዘካራት ቤት በኋላ በእጄ ስገፋት አትገፋም። እግሬ ያረኩት ቆዳውን ጫማ እንዳደረኩ ቂጧን ስረግጠው ትሄዳለች። እኔ ላስታርቃችኋ። ምን ታስታርቃለህ? ጠንቋይ የሴትዮ መንግስት ያስወጣታል ከከተማ። ጠንቋይ አይወድም የመንግስት ጠንቋይ አይወድም የመንግስት ያስወጣታል። አይ አንቺን አሉ እኮ ስለምትወዶት ነው እንደዛ የምታረጋው። አይ እኔ አላውቃትም። አይ ላስታርቆት ጥሩ ሰው ነው። እኔ አላውቃትም። ጥሩ እግዚአብሔር ብቻ